ሄይ እንዴት ናችሁ? ዛሬ ማሳያችሁ ፎቶአችሁን ከዚህ ወደዚህ ጥርት አድርጋችሁ የምታሳምሩበትን ቆንጆ አፕሊኬሽን ነው። ይሄን አፕሊኬሽን አንዴ ካወረዳችሁት ፎቶ ቤት መሄድ አይጠበቅባችሁ ማለት ነው። በጣም ጽድት ያለች አፕሊኬሽን ነች። እንዴት እንደምታወርዷትና እንዴት እንደምትጠቀሙበት አብረን እናያለን። ሌትስ ጎ። ቀጥታ ፕሌይ ስቶር እንገባለን። ከዛ ሰርች ባሩ ጋር እንሄድና አሻራ ቲፕስ ብለን ሰርች ማድረግ ከዛ ፊት ለፊት ላይ ያመጣልናል። እኔ ስላወረድኩት ኦፕን ነው የሚለኝ። እናንተ ማውርዱትና ኦፕን ብላችሁ ወደ ውስጥ እንገባለን። ስንገባ እነዚህ ምስሎች ያመጣልናል። ከዛ ከላይ ሰርች ባሩ ጋር እንሄድና AS 24 ብለን ጽፈን ሰርች ማድረግ እዚህ ፊት ለፊት ላይ ሲያመጣልን እሱን አንዴ ታብ ማድረግ ልክ እንደዚህ ስለ አፕሊኬሽኑ ኢንፎርሜሽን ሲያመጣልን ወደ ታች ስክሮል እናደርግና ጌት ስታርት የሚለው ጋር እንይዘውና ጌት ስታርት የምትለውን አንዴ መንካት። በዚህ መልኩ ሪሚኒ AI ፎቶ ኢንሃንሰር ብሎ አምጥቶልናል። ኢንስታል እናደርገዋለን። ያው እኔ እዚህ ጋር ስፒድ አድርጌበት ነው። እናንተም ልክ ወርዶላችሁ እንዳለቀ ኦፕን ብላችሁት ወደ አፕሊኬሽን ውስጥ ገባላችሁ። ልክ እንደዚህ ሲያመጣልን እዚህ ጋር ያለችውን አንዴ መንካት። ከዛ እንደዚህ ወደ ጋለሪያችሁ ውስጥ ያስገባችኋል። የምትፈልጉትን ፎቶ ቲክ አድርጋችሁ ትመርጡና እዚህ ጋር ኢንሃንስ የሚል ይመጣላችኋል። እሷን አንዴ መንካት። ጎ አድ ፍሪ የሚለውን አማራጭ እንጠቀማለን። ልክ እንደዚህ ዞሮ ሲያመጣልን ከላይ ያለችውን ኤክስ አንዴ መንካት። ከዛ ኢንሃንስ የሚለውን ደግመን አንዴ እንነካዋለን። እንደምታዩት የ30 ሰከንድ ማስታወቂያ ያመጣልናል። ይሄ የሚሆነው እኛ በፍሪ እየተጠቀምን ስለሆነ ነው። ይሄን አፕሊኬሽን ሁላችሁም እንደምትወዱት አልጠራጠርም። ከዛም እንደዚህ ማስታወቂያው እንዳለቀ ከላይ ኤክስ ብሎ ያመጣልናል። ኤክሷን አንዴ መንካት። እንደምታዩት በ30 ሰከንድ ማስታወቂያ ፎቶአችንን ከዚህ ወደዚህ ይቀየራልን ማለት ነው። ሴፍ ለማድረግ ከላይ ያለችውን ቀስት አንዴ መንካት። እንደምታዩት ታች ላይ ሁለት አይነት አማራጭ ያመጣልናል። ሴፍ እና ከላይ እንደቀድሙ ማስታወቂያ አይታችሁ ማውረድ ትችላላችሁ ነው የሚለው። እኛ በፍሪ እየተጠቀምን ስለሆነ ከላይ ያለችውን አማራጭ አንዴ ነካታለን። ከዛም ልክ እንደቀድሙ ያው እኛ በፍሪ እየተጠቀምን ስለሆነ የ30 ሰከንድ ማስታወቂያ ድጋሚ ያመጣልናል። ልክ ማስታወቂያው እንዳለቀች ልክ እንደቀድሞ ከላይ ያለችውን ኤክስ እንዲነካና በጣም በቀላል መንገድ ምንም አይነት ወጪ ሳናወጣ ፎቶአችንን በዚህ መልኩ ማሳመር እንችላለን ማለት ነው። ጋለሪያችሁ ውስጥ ፊት ለፊት ላይ ታገኙታላችሁ። ደንብ ለማውጣት ይሄ አፕሊኬሽን የደመዘዘ ፎቶአችሁንም ሆነ በስልክ የተነሳችሁትን ፎቶ በቀላሉ ጥርት አድርጎ ይሰጣችኋል። አፕሊኬሽናችን ይሄን ይመስላል ማለት ነው። በዚህ መልኩ እንቀጥላለን። ባይ